ሁሉንም የምትችል አምላክ ሆይ ዛሬ በፊት የቆመ ነው ተራራ ለመሻገር የሚያስፈልገኝ መንፈሳዊ ጉልበት እንድትሰጠኝ እለምንሃለሁ። ብዙ ጊዜ በራስ ዕውቀትና በራስ ጥረት ለመቆም ሲሞክር ወድቃለሁ። ነገር ግን እውነተኛ ኃይል የሚገኘው በአንተ መደገፍ ውስጥ እንደሆነ ተረድቻለሁ። ሐዋርያ ጳውሎስ ኃይልን በሚሰጠኝ በክርስቶስ ሁሉን እችላለሁ ይላል። ፊልጵስዩስ ምዕራፍ 4 ቁጥር 13 እንዳለ እኔም ዛሬ ይህንን ቃል በሕይወቴ ላይ አውጃለሁ። በስራዬ፣ በቤተሰቤ፣ በአገልግሎቴና በግል ሕይወቴ ውስጥ የሚገጥሙኝን መሰናክሎች ሁሉ ለማለፍ ያንተ መገኘት አብሮኝ ይሁን። ጌታ ሆይ ደካማ በሚሆንበት ጊዜ የአንተ ጸጋ ይበቃኛልና፣ ምክንያቱም ኃይሌ በድካም ይፈጸማልና። ልቤ ሲዝል፣ ተስፋዬ ሲደበዝዝ፣ አይዞ እኔ ካንተ ጋር ነኝ የሚለው ድምጽ በውስጤ ይስተጋባ። እግዚአብሔር ኃይልና ጋሻዬ ነው፣ ልቤ በእርሱ ታመነ እኔም ተረዳው። መዝሙር ምዕራፍ 28 ቁጥር 7 አቤቱ ኃይሌ ሆይ እወድሃለሁ፣ አንተ መጠጊያዬ ነህ፣ አምባዬ ነህ። ዛሬም ነገም ለዘላለም ብርታቴ አንተ ብቻ ነህ። በኢየሱስ ክርስቶስ ስም አሜን።